ጴንጤና ስደት፣ ጴንጤና መከራ፣ ትችትና ሉባልታ፣ ስድብ ተነጣጥለው የቆዩበት ጊዜ የለም። የስደቱ የመከራው የጥላቻው አይነት በየዘመኑ ይቀያየራል እንጂ እምነታችን ሁልጊዜ በማያቋርጥ ጥቃት ላይ ነው። ጴንጤ በእምነቱ ምክንያት ሲታሰርና ሲደበደብ አልፎም ሲገደል፣ ማምለኪያ ስፍራው ሲፈርስ፣ በአምልኮ ስፍራው ጣራ ላይ የድንጋይ ሩምታ ሲወርድ፣ በሰልባጅና በስንዴ ገባ ሲባል፣ የማርያም ጠላት ሲባል፣ መርፌ ይወጋሉ፣ በኮርኒስ ገንዘብ ያዘንባሉ ሲባል፣ ከማህበራዊ ህይወት ሲገለል፣ ከእድር ሲባረር፣ የመቃብር ቦታ እንኳን እስከ ማጣት ሲደርስ ጴንጤ ድምጹን ለአምላኩ ያሰማል እንጂ ድምጻችን ይሰማ ብሎ ለመብቱ የተሟገተበት ጊዜ የለም። ወይም የባሰ ነገር ከመጣ ራሱን ከጥቃት ለመከላከል ምዕመኑን መጥሪያ ደውል አላስቀመጠም። መሳሪያ ታጥቆ የሚወጣለት ምዕመንም የለውም። ነገር ግን ከየትኛውም የሃይማኖት ተቋም በተለየ በግልጽ የሚሟገትለት አምላክ እንዳለው ስለሚያውቅ በእሳት ውስጥ እንደሚያልፍ ወርቅ ጸጥ ነው። እየተሰደደ ይበዛል፣ እየተጠላ ይገዛል። የዘሩ ባህሪ ነው። የኢየሱስ ወንጌል ባህሪ ነው። የሐዋርያት ወንጌል ባህሪ ነው። ትላንት በወንጌል ምክንያት ልጆቹን ከቤት ያባረረ አባት ዛሬ የቤተ ክርስቲያን ሽማግሌ ሆኗል። ጴንጤዋን ለይታ ከእድር ያባረረች የእድር ዳኛ አሁን በእናቶች ህብረት ውስጥ ታገለግላለች። የእስር ቤት የአማኞች ገራፊ የነበረ ዛሬ ወንጌላዊ ነው። ድንጋይ ወርዋሪዎች የነበሩ ዛሬ ሰባኪያንና ዘማሪያን ሆነዋል። እንዲህ ያለ ትግል ነው የገጠመን ጓዶች። የምር የምትጠሉን ከሆነና ጴንጤነትን ለዘር ማንዘራችሁ የማትሹት ከሆነ አይደለም ለአንድ ቀን በየቀኑ ራሱ መስቀል አደባባይ ፕሮግራም ብናዘጋጅ ላሽ በሉ፣ ይመቻችሁ በሉ። የአንድ ቀን የቀጥታ ስርጭታችን ቀርቶ ቲቪና ፋና ላይ የይሁዳ አምልኳችን በየሳምንቱ ሲተላለፍ ብታይ እንኳን ምን አገባን እያላችሁ ባላየለፉ። እነዚህ ጴንጤዎች እያላችሁ ጧትና ማታ በሆነውና ባልሆነው ስራ ካደረጋችሁንና ልታሳድዱን ከሞከራችሁ ግን ውርድ ከኛ ቀጥሉ። የወንጌላችን ምርኮኛ ናችሁ። ምርጫ የለንም። ወንጌል በኃይል ይገባሃል፣ ትረጋጋለህ። ምድር አዲስ ነፍሳቱላ አይዛክ